السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد صلى الله عليه وسلم وعلى آله وأصحابه أجمعين. أما بعد فيا عباد الله، تكبرتهم دموتشي إن شاء الله تبارك وتعالى نيل الآمال في علم الحال كم يبالو كتاب زاري با الله فكر قطاين كفل የምናቀርብላችሁ ይሆናል ማለት ነው። አላህ Subhanahu Wa Ta'ala ዕውቀትን ከነ ተግባሩ ይስጣል። ዛሬ የምንመለከተው ክፍል 7 ነው የሚሆነው። ክፍል 7 فصل أركان الصلاة 17 ركنا ይላል። የሶላት ማዕዘናቶችን በተመለከተ ባለፈው ላይ የሶላት መስፈርቶች ጋር በተያያዘ ገለጻ አድርገን ነበር። ደግሞ ዛሬ በአላህ ፍቃድ የሶላት አርካኖች አንግሎች ማለት ነው ማዕዘናቶች ናቸው፣ ሊተገበሩ ሊሰሩ የሚገቡ ናቸው። ከነኛ አርካኖች አንዱን ያላደረገ ያልሰራ ሰው ካለ ሶላቱ የተበላሸ መሆኑን ይበልጥ ግልጽ ለማድረግ ማለት ነው። ምን አሉ? ፋስሉን ላይ ነው አርካኑ ሶላት የሶላት ማዕዘናቶቹ 17 ሩክናን 17 ናቸው አሉ። የመጀመሪያው አንየቱ ቢልቀልቢ በቀልቡ መነየት ነው። عند تكبيرة الإحرام የተክቢረቱ الإحرام በሚያደርግበት ጊዜ አላሁ አክበር በሚልበት ጊዜ ላይ ንያ መነየት ማለት أصلي فرض الظهر أصلي فرض العصر أصلي فرض المغرب أصلي فرض العشاء أصلي فرض الصبح እነዚህን ሶስት ነገሮች أصلي አንድ فرض ሁለት ظهر ከሆነ الظهر ሶስት እነዚህ ቃላቶች ወይ ደግሞ እነዚህ ሶስቶቹ ሊነየቱ ይገባል። ብቻውን ከሆነ የሚሰግድ መነየት ያለበት እነዚህን ነው በግዴታና በዋጅብነት ማለት ነው። أصلي فرض الظهر አላሁ አክበር ካለ በቂ ነው። ይሄ ዋጅቡ ስለሆነ ነው። ሱናዎችን መጨመር ከፈለገ ደግሞ የረካዓ ብዛቱን መናገር ሱና ነው። أصلي فرض الظهر 4 ركعات ለምሳሌ لله تعالى አላሁ አክበር ካለ ይሄም ንያ ነው። أصلي فرض العصر 4 ركعات لله تعالى الله أكبر. أصلي فرض المغرب 3 ركعات 3 ركعة ለማለት 3 ركعات ለማለት أصلي فرض العشاء 4 ركعات أصلي فرض الصبح ركعتين 2 ركعة ስለሆነ ይሄ የረካውን ብዛትን መናገርን በተመለከተ ሱና ነው። እዚህኛ ምን ቀራው ዛሬ ግን ዋጅቦችንና አርካኖችን አንግሎችን ብቻ ስለሆነ ሱናዎችን ብዙም ጠልቀን አንገባ ማለት ነው። ለዛ ነው ንያ መነየት ሲባል ንያው ምንድነው? ያው ሶስት ነገሮች ናቸው። أصلي فرض ከዛ የሶላትን ስም መናገር የሚሰግደው በጀማዓ ከሆነ መእሙመን ወይም ጀማዓተን የሚለውን ቃል ይጨምራል። أصلي فرض الظهر مأموما أصلي فرض الظهر ከፈለገ ጀማዓተን አው ደግሞ أصلي فرض الظهر اقتداء በእነኚህ ቃላቶች መነየት ይቻላል። ከንየቲ أصلي فرض الظهر ከንየቲ أصلي فرض العصر أصلي فرض العصر ዋጅብ የሆነብኝን ዓስር እሰግዳለሁ ብሎ መነየትን ይመስል ይሄ ንያን። ሁለተኛ ወተክቢረቱ الإحرام የኢህራም ተክቢራ አላሁ አክበር ቢቀውሊ አላሁ አክበር አላሁ አክበር በሚለው ቃል ማለት ነው። ሌላኛ ወልቂያሙ መቆም አለበት ፊል ፈርዲ በዋጅብ ሶላት ለልቃዲሪ ለቻለ ሰው መቆም ከቻለ ቆሞ ይሰግዳል። መቆም ያልቻለ ተቀምጦ ይሰግዳል። መቀመጥ ያልቻለ በጎኑ ተጋደሞ ይሰግዳል። በጎኑ መጋደም ያልቻለ ተንጋሎ ነው የሚሰግደው። እንደዛ መሆን ካልቻለ በደረቱ ተደፍቶ መስገድ አለበት ማለት ነው። ሌላኛ ወቂራአቱል ፋቲሐቲ ፋቲሐን አልሐምዱን ፋቲሐን ሊቀራ ነው። ቂራአተን ሰሒሐተን ትክክለኛ በሆነችው አቀራር ቀጥ ባለችው አቀራር ነው። ያበላሸ ሐናሃን ዓና አን እያያዘ ዛይና ዛልን እንዲሁ ያቀላቀለ ሳይሆን ለይቶ ነው። እና ገን ለይቶ ነው። ይሄ ገ አረበኛው ሲለም ገይሪል መግዱቢ እነዚህን በሚገባ አድርገው ማለት ነው። ሌላኛው ሩኩዕ ማድረግ ነው። ቢአን የንሐኔ ይጎነበስን ይመስል በመጎንበሱ بحيث تبلغ በምትደርስ ልክ ራሐታሁ ሁለት መዳፍ እጆቹ ሩክበተሂ ከጉልበቶቹ ጋር ማለት ነው። ሁለት መዳፍ እጆቹ ሁለት ጉልበቶቹ ጋራ በምትነካ ልክ ጎንበስ ሲበል ማለት ነው። ይሄ ሁለት መዳፍ እጆቹ ጉልበቶችን በሚነካ ልክ ጎንበስ ሲባል እጁ ረጅም ሆኖ
ብዙም ሳይጎነበስ ሚነካ ከሆነ ግለሰቡ ወይም ደግሞ በጣም በተፈጥሮ ደረጃ አጭር ሆኖ በጣም ካልተጎነበሰ ማይነካ ሆኖ እንዲህ አይነት ሁኔታዎች ሊያጋጥሙ ስለሚያመች እዚህ ጋር አሁን በመዳፍ እጁ ልክ የተገለጸው አፈጣጠሩ የተስተካከለ ሲሆን ነው። የሰውየው ኺልቃው አፈጣጠሩ ሙስተቂም ሆኖ ረጅም ሳይባል አጭርም ሳይባል የሆነ አካል ጎንበስ ሲል በጀርባው ላይ ውሃ ቢፈሰስበት ወደ ራሱና ወደ መቀመጫው ውሃ መፍሰስ በሚችልበት ልክ ሊጎነበስ ይገባዋል። ቀጥ ብሎ እዚህ ጋር ጀርባው ቀጥ ብሎ እንደዚህ መጎንበስ አለበት ማለት ነው። በዛ ልክ ነው ሊሆን የሚገባ። ወጡመእኒነቱ ፊሂ በውስጡ ሊረጋጋ ነው አሉ። ቢሐይቱ በልክ ተንፈሲሉ በምትለይ ልክ ሐረከቱል ሁይ የሚወርደው እንቅስቃሴ عن حركة القيام ቀጥ ከሚለው ቆም ከሚለው እንቅስቃሴ ወደ ሩኩዕ የሚወርደው እንቅስቃሴ ከሩኩዕ ቀጥ ከሚለው እንቅስቃሴ በሚለይበት ልክ ነው። ዝም ብሎ ወደ ታች ጎንበስ ብሎ ወዲያውኑ ቀና ካለ ይሄ አልተለየም ማለት ነው። እና ሁይ ነው የመወረዱ እንቅስቃሴ ቀና ከሚለው እንቅስቃሴ በሚለይበት ልክ መረጋጋት አለበት ነው። ሌላኛው ወልኢዕቲዳሉ መስተካከል ነው። ቢአየንተሲበ ቀጥ ይልን ይመስል بعد الركوع قائما ከሩኩዕ በኋላ ቆሞ ቀጥ በማለቱ ነው። ሌላኛው ወጡመእኒነቱ ፊሂ በውስጡ በኢዕቲዳል ሊረጋጋ ይገባል። ወደ ከሩኩዕ ቀና ከተባለ በኋላ ተረጋግተን ነው እንጂ ዝም ብለን ቀጥታ ወደ ስጁድ መውረድ የለብንም ማለት ነው። ይሄ ጨዋታና ቀልድ እንዳይመስል ይሄ ዒባዳ ነው። አላህን ማምለክ ነው የተያዘው አይደለ? ስለዚህ በተረጋጋ መንገድ ነው አላህን ልናመልከው የሚገባ ማለት ነው። والسجود سجود መደፋት መተናነስ مرتين ሁለት ጊዜ بأن يضع جبهته ግንባሩን ያኖሩን ያስቀምጥን ይመስል ነው። وشيئا የተወሰነንም من ركبته ከግልበቶቹ ومن بطون كفيه ከሁለት መዳፍ እጆቹ የውስጠኛ ክፍል እነዚህ ግልብጡ አይደለም በውስጠኛ ክፍል ማለት ነው። ومن بطون أصابع رجليه ከእግሮቹ ጣቶች የውስጠኛ ክፍልም መሬትን በመንካት على موضع سجوده ከስጁድ ቦታ ላይ ያው እነኚህ ሰባት ክፍል አካሎቹ መሬትን ሊነኩ ይገባቸዋል ተረጋግተው ማለት ነው። እና ሌላኛው ወጡመእኒነቱ ፊሂ በውስጡ ሊረጋጋ ይገባዋል። ዝም ብሎ ዝዩ ላይ ነካ አድርጎ ቀና እዛው ደገም የሚያደርግ ሰው አለ የሆነ ጨዋታ የሚያስመስለው ማለት ነው። በዛ መንገድ ሊሆን አይገባም። ሌላኛ ወልጁሉሱ መቀመጥ ነው። በይነ ሰጅደተይኒ በሁለት ስጁድ መካከል አንድ ያደረገ አይደለ ከዛ ቀጥ ብሎ ይቀመጣል። የዛም ላይ ወጡመእኒነቱ ፊሂ በውስጡ ሊረጋጋ ይገባል። ሌላኛ والجلوس مقمط للتشهد الآخر ለመጨረሻው ተሸሁድ አተህያቱ ለሚለው ሊቀመጥ ይገባዋል። ወማ بعده ደግሞ ከተሸሁድ ከአተህያቱ በኋላ ላለው ለሰላምታና ለሌሎቹ ማለት ነው። እና ወተሸሁዱ الآخر የመጨረሻው ተሸሁድ እሱን እንዲሁ መቅራት ማለት ነው። ቅድሙ መቀመጥ ነው ያልነው። والجلوس ነው አከላ የተባለ መቀመጥ አለበት ለተሸሁድ الآخر وما بعده ለአተህያቱና ከአተህያቱ በኋላ ላለው للصلاه على النبي وللسلام ለሰላምታና ለሰላት እንደዛውም ደግሞ ለዚህን ለመቅራት ማለት ነው። والتشهد الآخر የመጨረሻውን አተህያቱን መቅራቱ ግዴታ ነው። ሁለት የመጀመሪያ ከሆነ ሱና ነው ወንድሞቼ። በዙሁር ላይ በአስር በመግሪብና በኢሻ የምንቀራው የመጀመሪያው አተህያቱ ሱና ነው። የመጨረሻዎቹ ግን አርካን ወይም ሚና አርካን ከአንግሎች ከማዕዘናቶች የሚመደብ ስለሆነ እሱ ካልተቀራ ሶላት አይቻልም ማለት ነው። ወከማሉሁ ሙሉ ከሆነ ሙሉ አተህያቱል ሙባረካቱ ሶለዋቱ ጠይባቱ ሊላህ ወይም ከፈለግን አተህያቱ አልሙባረካቱ አሶለዋቱ አጠይባቱ ሊላህ እዚህ ጋር ሳምረን እንቀራ ይገባል። ትርጉም አንዳንድ ነገሮችን እንያቸው እስኪ። አተህያቱ ሰዎች የሚላላቁበት ነገር ሰዎች የሚከባበሩበት ነገር እንደ ሰላምታና ሌሎች ነገሮችም አልሙባረካቱ ማንኛውም ጭማሪ ኸይር ነገር አሶለዋቱ አምስት አቃ ሶላት አጠይባቱ መልካም ነገሮችን በሙሉ ሊላሂ ለአላህ ናቸው። አሰላሙ አለይከ ባንተ ላይ የአላህ ሰላም ይስፈን። አዩሃን ነብዩ አንተ የተከበርከው ነብይ ሆይ ወረህመቱላህ የአላህም ረህመቱ ወበረካቱሁ ጭምርማሪ በረከቱም ይውረድ ነው። አሰላሙ አለይና በእኛም ላይ ይውረድ። አሰላሙ ሰላምም አለይና በእኛ ላይ ይውረድ። ወዓላ ዒባዲላሂ ሷሊሒን በደጋግም በአላህ ባሮች ላይ ይውረድ። አሽሃዱ መሰክራለሁ አላ ኢላሃ ኢላላህ ከአላህ ሌላ በእውነት የሚመለክ የለም
ብዬ ወአሽሀዱ አነ ሙሐመደን ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው ብዬ መሰክራለሁ አሉ። ይሄንን የአተህያቱ ትርጉም ይሄን ይመስላል። ማሳሰቢያ አተህያቱ የሚለው ቃል እስከ መጨረሻ ያለውን አላህና ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ሰማይ ካረጉ በኋላ የተነጋገሩበት ያወሩበት ቃል ነው። አሰላሙ አለይከ አዩሃ ነብዩ ወራህመቱላሂ ወበረካቱ ሲላቸው አላህ ነብዩ ደግሞ አሰላሙ አለይና ወዐላ ዒባዲላሂ ሷሊሒን ብለውታል። አላህን እያሉ የሚወሩ ሰዎች አሉ። ማን ነው እንደዚህ ያለው? ከየት ተገኘ? መጀመሪያ ማለት ነው። አሁን እኮ ይሄ አረበኛ ቋንቋ ነው፣ ፊደል አለው፣ ድምጽ አለው አይደለ? አላህ በዚህ መንገድ አይገለጽም አይደለ? ግን ይሄ እንዳለ ሆኖ አስለን መረጃው የታለ እንደዛ የሚለው በተህያቱ ተነጋገሩ ምናምን። አንዳንድ ሰው መንዙማ ላይ ይሄ ቃል ይኖራል ካያችሁ መንዙማ ላይ ወደ ሰማይ ወሲወጡ ምናምን አንዳንድ ከተገለጸው በሸሪዓችን ከተነገረው በላይ ድንበር ያለፉ መናገር ይሄ ተገቢ አይደለም። አስፈላጊው ነገር የተቀመጠውን እንዳለ ለህዝቡ ማስተላለፍ ነው እንጂ ከአርሽ በላይ ነብዩ ወጥተዋል በጫማቸው ደቀደቁት ምናምን እያለ ብዙ ነገሮችን ሰው ይዘምራልና ነሽዳና ሐድራ የምትሉ ሰዎች በጥንቃቄ የመጣውን እንደመጣው አድርጋችሁ አስተላልፉ እንጂ በተህያቱ አወሩ እየተባለ ያለ መረጃ ዝም ብለን ዲናችንን ባናስደፍር የተሻለ ነው የሚሆነው ማለት ነው። የማንኛውም የጃሂል መፈንጫ መሆን የለበትም ዲናችን። አንዳንዱ ርም ታረጋለው እያለ ዝም ብሎ ፋቲሃን እንኳን ሳምሮ ሊቀራ የማይችል አካል ይጮሃል። መጀመሪያ ተረጋግተን እኛም ስራችንን ማሳመር አለብን ኢንሻአላሁ ተዓላ። ምክንያቱም አተህያቱ የወረደው ነብዩ ወደ ሰማይ ሳያርጉ በፊት ስለሆነ ገባችሁ? ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ ከማረጋቸው قبل المعراج ወደ ሰማይ ከማረገው በፊት ነው አተህያቱን ጅብሪል መጥቶ የነገራቸው ለነብዩ ያስተማራቸው ማለት ነው። ከዚህ አንፃር ወደ ሰማይ ወጥተው ይዘው መጡ የሚለው ቃል ያለ መረጃ ወሬ የሆነ ማለት ነው። ሌላኛው ወሰላቱ ዐለ ነብይ ሰለላሁ ዐለይሂ ወሰለም በነብዩ ላይ ሰለዋት ማውረድ وكمالها ملوى اللهم صل على محمد وعلى آل محمد نعم وكمالها ملوى اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد. ይሄንን ቃል መናገር ነው ማሳሰቢያ። اللهم صل ነው እንጂ اللهم صل على محمد አይባልም። اللهم صل على محمد አይባልም። صلي የሚባል ነገር የለም። صلي ነው ዱዓ ነው ወይ ደግሞ አምር ስለሆነ صلي ነው። አውርድ የተባለ ነው። አላህን የለመነን አለነውና صلي اللهم صليም ተብሎ አይጨመርም። ይሄ ለሙአነስ ለሴት ኺጣብ ስለሆነ ማለት ነው። እና ሶሊም እንዳንል ሶሊም ብለን ያንዳን ጨምር اللهم صل على محمد ወይም على محمد ነው እንደዚህ አድርገን ማለት አለብን ማለት። ሌላኛ ወሰላም ወሰላም ተላም ቢለፍዚ በሚለው ቃል አሰላሙ አለይኩም በሚለው ቃል ወተርቲቡ ተራ ማድረግ አለበት እስካሁን በተጠቀሰው መልኩና መሰረት አድርጎ ተራ ማድረግ አለበት ሲባል فإن تعمد የታወቀው ተርከው ቢተው ከአንሰጀደ ወይም فإن تعمد ተርከህ መተውን አውቆ ቢሰራና ቢፈጽም ለምሳሌ ከአንሰጀደ ስጁድ መውረዱን ይመስል قبل ركوعه ركوع ሳያረግ ركوع ከማድረጉ በፊት ወደ ስጁድ የሚደፋ ከሆነ بطلت صلاته ስግደቱና ሶላቱ ትበላሽበታለች አሉ። እነኚህ እንግዲህ ያው አርካኑ ሶላህ ይሄንን የሚመስሉ ናቸው በጥቅሉ ማለት ነው። አሁን ደግሞ ሶላትን የሚያበላሹ ነገሮችን በጋራ እንመለከታቸዋለን። ዒባደላህ ኪታቡ እንደምታዩት በጣም ቀላል ስለሆነ ምቹ ነው። ሁሉም ሰው በቀላሉ አዳምጦ ሊረዳው የሚችለው ኪታብ ስለሆነ ልንጠናከርበት ይገባል። ፈስሉን ላይ ነው ሙብጢላቱ ሶላቲ ሶላትን የሚያበላሹ ነገሮች 15 ናቸው አሉ። 15 ነገሮች ሶላትን ያበላሻሉ። የመጀመሪያ ጡሩኡል ሐደሲል አስገሪ ወልአክበሪ ትልቅም ሆነ ትንሽ መጥ ነገር መከሰትና መምጣቱ ነው። ውዱ የሚያበላሽ ነገር ሲያጋጥምና ትጥበት የሚያስወጅብ ነገር ሲከሰት ለምሳሌ የሰገርነ ሳለነ ውዱ የሚፈታ ሰው ወይ ደግሞ መንይ የሚፈሳው አካል ካለ ለምሳሌ ማለት ነው። ይሄ
ሶላቱ ይበላሻል ሌላኛ ወውቁዑ ነጃሰቲ ነጃሳ ሲያርፍበት على البدن በሰውነቱ ላይ እየሰገደ ሳለ ማለት ነው አው ይثوب ወይንም በልብሱ ላይ ኢለም تلقى حالا በፍጥነት የማይጥለው ከሆነ ማለት ነው من غير حمل ሳይሸከም ለምሳሌ ንፋስ አነሳና የሆነ ነጃሳ ነገር ደረቅ ነገር ለምሳሌ ከልብሱ ላይ ጣለበት አይደለ ያንን ሳይሸከም በፍጥነት ጣለ ካደረገው ይሄ አይበላሽበትም እየሰገደ ሳለ ይሄ ካጋጠመን ለዛ ነው የተባለ ኢለም تلقى حالا من غير حمل قيد አለው ቶሎ ካልጣለውና ያም ሳይሸከም ሊሆን ይገባል ብድግ አድርጎ እንደተሸክሞትና በራሱ በኃይልን በመጠቀም ይዘት ከሆነ ያበላሻል ሰውየው ኩፍያ ላይ ነጃሳ ካረፈበት እየሰገደ ሳለ ያንን ኩፍያ በእጁ ብድግ አድርጎ አይደለም ግን ወደ ጎን አንሸራቶ በመጣል ከሆነ አይበላሽበትም እስካልቆየ ድረስ ሌላኛ ወንኪሻፉ العورة ሀፍረተ ገላ ሲገለጥ ነው بفعله በተግባሩ በሰራው እንደዚህ አርጎ ለምሳሌ ግልጥ አደረገና ከዛ ሸፈነው ይሄም እንደዛው ይበላሻ ሶላቱ ሊባል ነው ማለት ነው مرحبا والتحول مزور بالصدر بدرته عن القبلة كقبلة قبلة ለቆ ወደ ምዕራቡ ወይም ወደ ምስራቁ ወይም ወደ ሌላ አቅጣጫ ዞሮ ይሰግዳል ግለሰቡ ወደ ቂብላ በዚህ መንገድ ነው አኺ ተብሎ ከእንደገና ወደ ቂብላ ዞረን መስገድ አለብን እየሰገደ ሳለ ወደ ቂብላን ተለቀቀ ይበላሻል ለኛ ወልከላሙ ንግግር ያበላሻል ሶላት ሲሰገድ አይወራምና አምተን አውቆሁን ብሎ ማለት ነው ወለው ቢሐርፈይኒ ሁለት ፊደል እንኳን ቢሆን ለምሳሌ ሚን አለ ወይ ደግሞ አን አለ ለምሳሌ ወይ ደግሞ ወ አለ በሁለት ፊደል ለጥቅል ትርጉም አላቸውም ትርጉም ቢኖራቸውም ባይኖራቸውም በሁለት ፊደል የተናገረ ሶላቱ ይበላሻል አንድ በሉ አው ቢሐርፊን ሙፊሂም ወይም ደግሞ ትርጉም ባለው በአንድ ፊደል ብቻ ያበላሻል አለባው የመጀመሪያው ከላይ ሁለት ፊደል ከሆነ ትርጉም ቢኖረውም ባይኖረውም ነው አይደለ አው ቢሐርፊ ሙፊሂም ሲባል ደግሞ ትርጉም በሚያስረዳን አንድ ፊደል የሚዋራ ሰው ያበላሻል ለምሳሌ ና አለ ለምሳሌ ና ይሄ አንድ ነው አይደለ ያበላሻል ሌላኛ ወልቀህቀቱ في الضحك ከትብሎ መሳቅ بخروج حرفين فاكثر ሁለት ፊደልና ከዛም የበዛን በሚዋጣበት ልክ የሚስቅ ሰው ማለት ነው ይሄም እንደዛው ያበላሻል ወዳክሉ ወሱርቡ መብልና መጠጥም ሶላትን ያበላሻል እየበላሳለ ነው ሰው እየሰገደ ሰላም ይበላ የሚጠጣ ከሆነ ማለት ነው ኢላ አንሲየ ወቀለ የረሳ እንደው ሲቀር ረስቶም ደግሞ ካነሰ ያኮነ ያበላሽ ለምሳሌ ትንሽ የሆነች ምግብ ነገር ጎረስ ያደረገና ትንሽ ናበጣ እሷን ዋጣት እንበል ለምሳሌ ትንሽ ነች ትዝ ብለው እየሰገደ ነው ያለው ወዳውኑ ተከለከለ ከመጨመር ያይበላሽበትም ኢላ አንሲየ ወቀለ የረሳ እንደው ሲቀር ያም አንሶ ማለት ነው ሌላኛ ወልፊዕሉ الكثير ብዙ የሆነ ስራ መስራት ብዙ የሆነ እንቅስቃሴ መንቀሳቀስ እንደማለት ነው ወሆስሙ ثلاث حركات ብዙ የሆነ ስራ ስግደት የሚያበላሸው ብዙ ስራ የትኛው ነው ቢባል ثلاث حركات ሶስት እንቅስቃሴ ሶስት ጊዜ መንቀሳቀስ ሙተዋሊያቲን ተከታታይ ይሆን አያችሁ እየረጋ አይደለም ለምሳሌ በዚህ አንዴ በግራ እጁ በኩል ያካል አንዴ በቀኝ እጁ ያካል አንዴ ባንጎቱ እንደዚህ ያካል ያስከታተለ ማለት ነው ሶስት ጊዜ ከተንቀሳቀሰ ሶላቱ ይበላሻል ወይም ሶስት ጊዜ መራመድ ያበላሻል ወላ حركه الواحده አንድ ጊዜ መንቀሳቀስ ያበላሻል للعيب ጨዋታን በማሰብ ጨዋታን አስቦ የሚጫወተን የሚንቀሳቀስ ከሆነ ባይኑ ተቀስ ያደረገው ለምሳሌ እየሰገደ ማለት ነው ጨዋታ ፈልጎ ነው ወይም በእግሩ ነካ ያደረገው ወይም በእጁ ነካ ያደረገው እንደ ማሳቅ ነገር ሊጫወት ፈልጎ እየሰገደ ማለት ነው ይሄ ያበላሻል ሌላኛ والحركه المفرطه ከልክ ያለፈ እንቅስቃሴ ከወትበቲ መዝለልን ይመስል ለምሳሌ ሆነ ከፍ ያለ ቦታ ላይ ነበርና ግለሰቡ እየሰገደ ያለው ዘለለና ከታች ያለፈ እሱ እየሰገደ ነው ያለው ይበላሽበታል እያሉ ነው ከልክ ያለፈ እንቅስቃሴ መሬት ላይ ከፍ ያለ ቦታ ላይ ራሱ ባይሆን እንደዚህ ወደ ላይ ነጠረና ከዛ አረፈ ከመሬት ያበላሻል ለምሳሌ እንበል ከሰው ሰጃዳ ላይ ስንሰግድ ሰውየው ሰጃዳውን ለማስለቀቅ ሳብ ሲያደርገው እኛ በሁለት እግራችን ወደ ላይ ነጠርንና ሳብ አደረገኛ ከዛ በኋላ መሬት አረፍን ይሄ ያበላሻል ይያሉ ነው ሶላት ሲሰገድ እንደዚህ ስለማይዘለል ማለት ነው ሌላኛ ወዚያደቱ ሩክኒን ፊዕልይን ድርጊታዊ የሆነ በተግባር የሚሰራ ማዕዘን መጨመር አምደን እያወቀ ራሱ አይደለም ለምሳሌ ሩኩ አደረገና ቀጥ ብሎ አሁንም እዛው ላይ ሩኩን ደገመ ያበላሻል ሱጁድ ሶስት ያደረገ ባንድ ረካ ላይ ያበላሻል ሁለት የነበርና ሱጁድም ሊሆን የሚገባና
ያው ፊዕል ድርጊታዊ ሲባል ፋቲሃን ሁለት ጊዜ ቢቀራ አተህያቱን ሁለት ቢቀራ አይበላሽበትም ግን ጉዳቱ ድርጊታዊ በተግባር የሚሰራውን ሁለቴ መጨማመሩ ነው ሌላኛ ወንየቱ ቀጥዕ الصلاه ሶላትን መቁረጥን መነየት ያበላሻል እየገባ ነው እየሰገደ ሳለ ለምሳሌ ነየተ በቃ ተጨዋለሁ ሶላቴን በኋላ ሰግዳለሁ አለ ከዛ እንደገና ተወሳወሰና አይለቀጥለው መሰለኝ አለ ደግሞ አያቱ ነይቶ አልቋርለ እንደሚያበላሽው ይሄ ሶላትን ማቋረጥን ከነየተ ካሰበ ይበላሻል ነው ወዲያውኑ እንኳን ቢያስተካክለው ማለት ሌላኛ وتعليق قطعها መቁረጥን ማንጠልጠል ሶላትን على شيء በአንድ ነገር ሶላትን ማቋረጥን የሚያንጠለጥል ከሆነ ለምሳሌ ምን አለ የሆነ ልብስ ነገር ሰውየው አጥቦ እንዳሰጣ ፀሐይ ላይ የሆነ ዝናብ ምናምን መጣ ሊሰግድ ሲል ምን አሰበ አሁን ኢህራም አድርግና ለስገድና አለ ሲሰግድ ዝናብ ከጣለ ሶላቴን አበላሻለሁ ብሎ አንጠለጠለው በዚህ በዝናብ መምጣት ማለት ነው ወይም ቤቱ እየሰገደ ነውና ቤቱን ዘጋውና ቆለፈውና ምን አለ ሰው ሲያንኳኳ ሶላተን ሰብሬ ነው መከፍትለት አለ ወይም መኪና ይጠብቀ ነበርና የመኪና ድምጽ ምሰማ ከሆነ አበላሻለሁ ብሎ ነየተ ወይም ስልክ ይጠብቃልና ልስገድ ምናልባት ከተደወለ በጣም አንገብጋቢ ጉዳይ ስለሆነ አናገሬ ነው እንደገና መሰግድ ብሎ ካንጠለጠለ የሚሰግደው ሶላቱ እየተበላሸበት ነው አለ ወተረዱቱ فيه በዚህ በመቁረጡም ላይ የሚመላልሰው ከሆነ ላቋርጦ ሶላቴን ወይስ ልቀጥልና በኋላ ይሻላል ይያለ የሚያመላልሰው ከሆነ ይበላል ሌላኛ ወሪደቱ የሚያከፍረን ነገርን መፈጸም ከእስልምና የሚያስወጣን ነገር በተግባርም በእምነትም ሆነ በንግግር ደረጃ መናገር ሶላትን ያበላሻል አለ የተከበራችሁ እናቶች ኢንሻአላህ ተዓላ ለዛሬ በዚህ ነው እናቆመው ተጠቃሚዎች አላህ ያርገን ያልገባን ካለ እንጠይቅ وآخر دعوانا أن الحمد لله رب العالمين